እሺ ተማሪዎች የ2027 የኢንትራንስ ኤግዛምን የተወሰነ ፓርት ልንገራችሁ። አሰራሩ ይከብዳችኋል ሳይሆን አሁን ዋናው ትልቁ እንትናችን እዛ ዙሪያ ያሉትን በሙሉ መስራት ነው። ልክ እዛ ዙሪያ ለምሳሌ ስለ ነምበር ነው የሚያወራው። ስለ ነምበር ውስጥ ምንድነው እሱ ስለ ኢራሽናል ነምበር ነው የሚያወራው። ስለዚህ ይሄ ለመስራት ይሄ ቀላል ነው። ወይም ሲ ልትሉኝ ትችላላችሁ ወይም ሌላ ነገር ልትሉኝ ትችላላችሁ። ግን ምንድነው እሱ ዋናው ትልቁ ነገር ስለ ነምበር ስናወራው ከስታርቲንግ ፍሮም ደ ነምበር ሲጀምር ምንድነው እሱ ከናቹራል ነምበር ነው የሚጀምረው ማለት ነው። ከናቹራል ነምበር ሲጀምር ናቹራል ነምበር ከታች ክላስ እንዳያችሁ ናቹራል ነምበር ከአንድ ነው የሚጀምረው፣ ከሁለት ነው የሚጀምረው፣ 3 4 እያለ ነው የሚቀጥለው ብለን በትንሹ ነምበር። ናቹራል ነምበር ደግሞ ውስጥ ያለው ምንድነው እሱ ናቹራል ነምበር ኢዝ ሰብሴት ኦፍ ሆል ነምበር ነው። ምክንያቱም ሆል ነምበር ከናቹራል የሚለየው 0 ስላለው ነውና 0 1 2 0 1 2 3 እያለ ነው የሚቀጥለው። ስለዚህ ናቹራል ነምበር ደግሞ ኤሌመንት ኦፍ ምን አለ ማለት ነው ኤሌመንት ኦፍ ኢንቲጀር አለው ማለት ነው። ኢንቲጀር ደግሞ ምን አለ -1 -2 -3 እያለ ነው የሚቀጥለው ማለት ነው እንደዚህ። ስለዚህ ናቹራል ነምበሮች ወይም ደግሞ ናቹራል ነምበር ኤሌመንት ኦፍ ሆል ነምበር ኤሌመንት ኦፍ ኢንቲጀር እያለ ነው የሚቀጥለው። ኢንቲጀር ደግሞ ኤሌመንት ኦፍ ራሽናል ነምበር ነው የሚለው። እዚች ጋር በደንብ ማወቅ ያለባችሁ ራሽናል ነምበር ነው። ራሽናል ነምበር ከኢንቲጀር የሚለይበት ዋናው ትልቁ ነገር እዚች ጋር ሪፒቲንግ ዴሲማል እና ከዛ እዚች ጋር ምን አለው ማለት ነው ተርሚኔቲንግ ዴሲማል አለው። ተርሚኔቲንግ ዴሲማል እና ሪፒቲንግ ዴሲማል ብንለው ለምሳሌ 2.666 ብሎ እንትን ቢል ሪፒቲንግ ነው። ምንድነው እሱ 666 ራይት ኢን ዘ ፎርም ኦፍ ኤ ኦቨር ቢ ማለት ነው። ይሄ የሚጻፈው በኤ ኦቨር ቢ ስለሚጻፍ ስለዚህ ኤሌመንት ኦፍ ራሽናል ነምበር ኢዝ ኤ ነምበር ራይት ኢን ዘ ፎርም ኦፍ ኤ ኦቨር ቢ ኢዝ ናውን አስ ራሽናል ነምበር። ተርሚኔቲንግ ዴሲማል ለምሳሌ 2.6 ብንለው ተርሚኔቲንግ ነው። you can write in the form of a over b ማለት ነው። ስለዚህ ምን ማለት ነው rational number is a number you can write in the form of a over b is known as rational number ብለን ነው ያየነው አይደል? rational numberዎች በሙሉ በa over b ስለሚጻፍ is known as what element of what ምንድነው እሱ the element of ምን ማለት element of real number ይሆናል። rational number is element of real number። ይሄው ትንሹ natural number element of whole number is element of integer is element of rational number is a number right in the form of a over b when a and b is element of integer b is different from 0 is known as rational number ማለት ነው። repeating decimal right in the form of a over b by using the formula of decimal bracket 10 the power of p plus k minus 10 the power of k divided by 10 the power of p plus k minus 10 the power of k ማለት ነው። በዚህ ፎርሙላ ወይም ደግሞ ጂኦሜትሪካል ሪፕሬዘንታቲቭ ግሬድ 12 ላይ ጂኦሜትሪካል ሲኩዌንስ ብለን የተማርነው በዛ ፎርሙላ መቀየር እንችላለን ማለት ነው። ራሽናል ነምበር ላይ ነው። ራሽናል ነምበር is the same as element of real number ነው። እዚህ ጋር element of real number ማለት እንችላለን። ራሽናል ነምበር ከኤሌመንት ኦፍ real number ማለት ነው። ራሽናል ነምበር real number classified into two ነው። The first rational number is known as rational number and irrational number ነው። አሁን መጣን ወደዚህ ቶፒክ ማለት ነው። ምን መጣን አሁን ምን አለው እዚህ ጋር irrational number አለው። Rational number is a number cannot be write in the form of a over b neither terminating nor repeating ነው። አሁን ይሄ ሪፒቲንግ እና ምን ነበር ተርሚኔቲንግ ነበር። ኢራሽናል ነምበር በሪፒቲንግም በተርሚኔቲንግም የማይጻፍ ቁጥር ለምሳሌ the square root of non perfect square root ለምሳሌ 5 ብንለው square root of 3 ብንለው square root of 11 ብንለው square root of 29 ብንለው እነዚህ irrational number is a number neither terminating nor repeating ሁለቱም ያለውና is known as irrational number ነው ማለት ነው። ስለዚህ ማንኛውም repeating and terminating number is known as rational number real number ይሆናል እንጂ irrational number neither terminating nor repeating ነው። perfect square root ደግሞ rational number ነው right in the form of a over b ስለሚጻፍ ማለት ነው። ስለዚህ በዚህ መረዳት አለባችሁ ማለት ነው። ልክ ይሄና ከተረዳን በኋላ
እንግዲህ ምን ነበር ቀደም ያልኳችሁ which one the following is irrational number ነው የሚለው ይሄ a ላይ ለምሳሌ square root of 0.04 ማለት is equals to 4 over the square root of 100 square root is equals to ምን plus or minus ስንት ነው የሚሆነው 2 over 10 ነው የሚሆነው write in the form of element of real number write in the form of a over b ስለተጻፈ element of real number or known as element of rational number ማለት ነው ምንም ችግር የለው rational number real number ማለት እንችላለን ስለዚህ ይሄ irrational number አይደለም ለምሳሌ b ደግሞ ስንወስደው 1.6 ያለ you can write in the form of a over b ማለት ነው ይሄ በጣም ቀላል ነው a over b ይጻፋል ይሄ ለምንድን ነው ስም ይጻፈው ለምሳሌ ይሄ ዴሲማል is equals to 1.16 ሁለት ባር ብራኬት 10 the power of p plus k ነው p ደግሞ ሁለት ነው ሲደመር 1 ሲደመር 10 the power of ስንት ነው ማለት ነው 1 ማለት ነው ምንም እንትን የለውም ሁለት ማለት ነው እዚህ ከዛ በኋላ ሲካፈል 10 the power of 2 plus 1 minus 10 the power of 2 ማለት ነው you can write in the form of this one ማለት ነው ይሄ በጣም ቀላል ነውና በዚህ ፎርም ይሄ መጻፍ እንችላለን a over b ብለን መጻፍ እንችላለን ማለት ነው ስለዚህ ይሄኛው ሲጻፍ ማለት ነው ሲጻፍ ወይም ደግሞ ሲጻፍ 1000 ቼክ አድርጉት ይሄንን 1046 ሲካፈል 990 ማለት ነው ለምሳሌ ይሄ ኤሌመንት ኦፍ ሪል ነምበር ነው አጌን ኤሌመንት ኦፍ ምንድነው ራሽናል ነምበር ነው ማለት you can write a over b ማለት ነው ምክንያቱም this is repeating decimal all repeating decimal element of rational number ስለዚህ አሁን c ላይ ያለው ምንድነው እሱ ለምሳሌ square root of ስንት ነው 29 ማለት non perfect square ቅድም እንደነገርኳችሁ non perfect square root to can write in the form of a over b ያቻለ አይደል non perfect square root a over b አይጻፍም ማለት ነው ስለዚህ ካልተጻፈ ምንድነው እሱ element of rational number this is element of this is known as irrational number ምክንያቱም ከስኩዌር ሩት ስናወጣ ለምሳሌ 5 ነጥብ የሆነ ቁጥር ነው የሚወጣው 5 ነጥብ non perfect square root እንዴት እንደሚወጣ 5 ነጥብ ለምሳሌ 3 8 ቀጥሎ ያለው ቁጥር በቃ አይታወቅም እዚህን ካላወጣን በስተቀር ነው this is element of irrational number ማለት ነው irrational number ነው ስለዚህ መልሱ ይሄ ነው የሚሆነው ለምሳሌ ይሄን ብንመለከተው d ላይ d ብንመለከተው ስንት ነው 3.4 equals to 34 ነጥብ ሲካፈል ለ10 ነው የሚሆነው element of rational number ነው የሚሆነው ማለት ነው ይሄ አንደኛችን ነው ማለት ነው ሁለተኛችን ወይም ሁለተኛ ጥያቄ ማለት ነው ሁለተኛ ጥያቄ which one the following is simplified in the form of expression ነው የሚለው ስለዚህ ለምሳሌ which of the following is the simplified form of expression which one expression 81 the power of 1 over 5 ሲካፈል 27 3 over 5 ነው የሚለው አያችሁት ይሄ ማለት እንግዲህ በቀላሉ ወይም ባጭሩ ምንድነው እሱ ይሄ ለምሳሌ a b እንትላለው ቹዝ አለው a ላይ ምንድነው የሚለው fifth root ነው የሚለው fifth root of 9 b ላይ the fifth root of 3 c ላይ ምንድነው የሚለው c ላይ 1 over 3 d ላይ ደግሞ 3 ነው የሚለው እንግዲህ ተማሪዎች ተመልከቱት ይሄ በጣም ቀላል ማለት ስለ አሁን ምንድነው እሱ ይሄንን ማወቅ ያለባችሁ ዋናው ትልቁ ነገር ማወቅ ያለባችሁ ነገር ተመልከቱት ይሄንን እንዴት ነው የምናቀው ነው ዋናው ትልቁ ነገር እኔ የምናቀበት እቺኛው ሩሎቹን ማወቅ ነው ኤክስፖኔንሻል ሩል ማወቅ ነው አንደኛ ለምሳሌ a the power of m እነዚህን ዙሮዎችን እንግዲህ ለማወቅ ነው እኔ የምነግራችሁ ማለት ታይምስ ምንድነው እሱ a the power of n ቤዛቸው ተመሳሳይ ከሆነ a the power of m plus n ነው የሚሆነው በታይምስ ጊዜ ነው ልክ አኮ ዘንድሮ ይሄ መጣ ማለት እኮ ላስት ይር ይሄ መጣ ማለት ደግሞ ዘንድሮ ይሄ ተመልሶ ይመጣል ማለት አይደለም በዛ ዙሪያ ያሉትን ነገሮችን በደንብ ማወቅ ማለት ነው አለበለዚያ ግን ይከብደናል ማለት ነው ምክንያቱም በዛ ዙሪያ ያሉትን ነገሮችን ካወቅን
ለዛ ኤግዛም መስራት በጣም ኢዚ ነው የሚሆነው ማለት ነው። ከዛ አንደኛ ይሄንን ብንለው ሁለተኛ ለምሳሌ a the power of m ሲካፈል a the power of n ከሆነ ቤዛቸው ተመሳሳይ ከሆነ እዚ ኳልስቱ አንድ ቤዝ እንወስድና m ሲካፈል ለn ነው የሚሆነው። ሶስተኛ ላይ ያለው a the power of minus n ማለት minus n ለማጥፋት ከፈለግን ምንድነው 1 over a the power of n ኤሌመንተሪ ሊመስላችሁ ይችላል ግን ምንድነው እሱ ማወቅ በጣም ግድ ነው የሚለው ማለት ነው። ከዛ አራተኛ ለምሳሌ a the power of m times n ማለት is equals to a the power of m n ነው። ከዛ አምስተኛ ለምሳሌ a the power of ለምሳሌ m divided by n ማለት ይሄ በብዙ ነገር ነው የሚጻፈው ነው is equals to a the power of m the power of 1 over n ወይም ደግሞ እቺን ወደ ውጭ አውጥተን ያን ወደ ውስጥ ማስገባት እንችላለን a the power of 1 over n the power of m ከዛ a the power of ምንድነው እሱ the square root of n root of a the power of m ብዙ ነገር መጻፍ ይችላል ማለት ነው። ስድስተኛ ለምሳሌ any number the power of -1 is equal to 1 over a ነው። based on this መስራት እንችላለን ማለት ነው። እነዚህ ነገሮችን ካወቅን በኋላ ይሄን ጥያቄ እንሰራለን ማለት ነው። በጣም ቀላል ነው ማለት ነው። ስለዚህ ምንድነው እሱ የምናደርገው ኦኬ ኦቨር 3 ነው እቺ ለምሳሌ ዝም ብለን 81 the power 1 over 5 divided by 27 the power of 3 over 5 is equals to አሁን ቤዝ 3 እንጻፈው ይሄ ለሶስትም ይሄ ለሶስት ስለሚካፈል ስንት ነው የሚሆነው 3 the power of 4 the power of ያው ቅድም ይነገርኳችሁ 1 over 5 ሲካፈል ምንድነው የሚሆነው 3 the power of 3 the power of ስንት ነው 3 over 5 ማለት ነው። አያችሁ ቤዝ 3 ያደርኩት ማለት ከዛ በኋላ እዚች ያለው m እና n እንዳባዘው ላባዘው is equals to 3 the power of 4 over 5 ሲካፈል 3 the power of 9 over 5 አያችሁ ቤዙ ተመሳሳይ ነው። ቤዙ ተመሳሳይ ከሆነ ደግሞ ቅድም እንደነገርኳችሁ ምንድነው የሚሆነው 3 የጋራ እንውሰድና 4 ሲካፈል ለ5 ሲቀነስ ቅድም ወደ ላይ የገለበጥኩት ማለት ነው 9 ሲካፈል ለስንት ማለት ነው ለ5 ማለት እዚ ኳልስቱ 3 the power of ስንት ነው -5 ሲካፈል ለ-5 ቅድም እንደነገርኳችሁ 3 the power of -1 -5 ለ-5 ማለት ይሄ ማለት ደግሞ ቅድም ምን ነበር a the power of -1 is equals to 1 over a ያላልኳችሁ ይሄ ማለት ደግሞ 1 over 3 ነው የሚመጣው ማለት ነው። ሲምፕሊ መልሱ ምንድነው ማለት ነው ሲ ነው ማለት ነው። እንዛ ዙሪያ ያሉትን ስለነገርኳችሁ ነው ማለት አሁን ሁለተኛ ላይ እቺን ይመስላል። ሶስተኛ ቶሎ ሰዓታችንን እንጠቀምና እንሰራለን ማለት አሁን ሶስተኛ ምንድነው የሚለው አሁን እንግዲህ ሶስተኛ ስለምን ይሆናል ኮዱ በነገራችን ለ291 ኮድ ነው እንትን ኢትዮጵያ ሰከንደሪ ስኩል ሊቪንግ ሰርቲፊኬት ኤግዛም ነው የ2000 ስንት ነው 17 ማለት ነው። ስለዚህ ሶስተኛ ምንድነው የሚለው ስታንዳርድ ፎርም ሳይንቲፊክ ኖቴሽን ነው ሶስተኛ ሳይንቲፊክ ኖቴሽን ነው when ነው የሚለው when the number ሳይንቲፊክ ነምበሩ የተሰጠን 43 times 10 the power of 8 times 10 the power of -5 is written in standard form is equals to a ይሄ በደንብ ጥንቃቄ ማድረግ ይፈልጋል። እሺ 43 ሲባዛ 10 the power of 3 b 4.3 times 10 the power of 3 c 0.43 times 10 the power of 5 d 4.3 times 10 the power of 4 ማለት ነው። እንግዲህ ይሄኛው ዋናው ትልቁ ነገር ምንድነው እሱ እንዴት ነው ስታንዳርድ ፎርም የምንጽፈው ነው። ትልቁ ነገር እንዴት ነው በስታንዳርድ ፎርም የምንጽፈው ነው። ማንኛውም ነምበር የተሰጠንን በሳይንቲፊክ ኖቴሽን የተሰጠንን በስታንዳርድ ፎርም ለመጻፍ ዋናው ትልቁ ነገር ይሄን ሩል ነው። አንድ ያንሳል ወይም እኩል ይሆናል ማለት አንድም መውሰድ እንችላለን ማለት ነው።
ኤ ነምበር ከሆነ ያንሳል ከ10 ማለት ነው 10ን ሳይጨምር። ስለዚህ የሚጻፍ ወይም እዚች ጋር የሚጻፍ ነምበር ወይም እዚች ጋር የሚጻፍ ነምበር አንድና ከአንድ በላይ ከ10 በታች ነው መሆን ያለበት 10ን ሳይጨምር ማለት ነው። በዛ ሰዓት ነው ስታንዳርድ ፎርም የምንለው ማለት በዚህ ሩል መጻፍ አለበት። አንድን ያካትታል ከአንድና አንድ በላይ 10ን ሳይጨምር ከ10 በታች ማለት ነው። ይሄንን ሩል ብቻ ነው ማካተት የምችለው ማለት ነው። ይሄንን ሩል ካካተታ ስታንዳርድ ፎርም ነው የምንለው ማለት አንድና ከአንድ በላይ 10ና ከ10 በታች ሳይሆን 10ን ሳይጨምር ከ10 በታች ማለት። ስለዚህ ወደዚህ እንምጣ። ለምሳሌ 3 ሲባዛ 10 the power of 8 times 10 the power of -5 አያችሁ ቅድም የነገርኳችሁ ቤዛቸው ተመሳሳይ ነው አይደለም 10 the power of 10 ነው አይደለ? ስለዚህ ምን ማለት ነው ይሄ 4 ሲባዛ 43 ሲባዛ ከዛ 10 the power of 8 ሲደመር 5 ማለት እንችላለን ማለት ነው። ምክንያቱም ቤዛቸው ተመሳሳይ ቤዝ እስከሆነ ድረስ ኤክስፖነንቱ መደመር ነው። -5 ነች እዚህ ጋር -5 ነች 10 the -5 ነው እዚህ። ከዛ በኋላ ምንድነው የሚሆነው 43 ሲባዛ 10 the power of 8 ሲደመር -5 ማለት ስንት ነው? ፖዚቲቭ 3 ነው። ይሄን ብለን ማስቀመጥ አንችልም አይደለ? ይሄን ብለን ካስቀመጥነው ልክ ኤ ልትሉ ነው ማለት ነው። በፍጹም አይሆንም። ስለዚህ ምን ማለት ነው? ይሄ ከአንድና አንድ በላይ ከ10 በታች 10ን ሳይጨምር መሆን ያለበት እንደዚህ ሩል መሆን አለበት። ስለዚህ እቺን ፖይንት እዚህ ለማምጣት ምንድነው የምናደርገው? ይሄው እዚች ጋር ለማምጣት ማለት። ስለዚህ ምን ማለት ነው? 4.3 እንላለን አይደል? 4.3 አሁን ለምሳሌ 4.3 ከአንድ በላይ ነው ከ10 በታች ነው ማለት ነው። ከአንድ በላይ ነው ከ10 በታች ነው ኤ ነው ማለት ነው። ሲባዛ ይሄም በቴን ማለት ነው። በቴን ስናደርገው ስንት ነው? 43 ነው የሚመጣልን። እዚህ 43 ይመጣልን። ከዛ ሲባዛ ይሄ ያለ 10 the power of 3 አለ ማለት እዚች ጋር ምን አለ? አንድ አለ ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? 4.3 ሲባዛ 10 the power of ሁለቱን ስንደምረው ስንት ነው? 4 ነው የሚሆነው። አለቀ ማለት መልሱ ይሄኛው ነው የሚሆነው። ይሄም አይሆንም ማለት ነው። ስለዚህ መልሱ እዚች ጋር ያለው ዲ ላይ ያለው ሳይንቲፊክ ኖቴሽን የተጻፈው ይሄኛው ነው ማለት ነው። በደንብ አድርጋችሁ አዳምጡኝ ማለት ነው። ስለዚህ ስንተኛ ጥያቄ ነው? ይሄው አራተኛ ጥያቄ ልነግራችሁ ነው። ይሄ ሶስተኛ ጥያቄ ነው። አራተኛ ጥያቄ ሲስተም ኦፍ ሊኒየር ኢኩዌሽን ነው። በደንብ እዩት። the given system of linear equation is given system of linear equation given the system of linear equation or system of linear equation ተሰጥቶናል። እንዴት ነው የተሰጠን? a1 x plus b1y is equals to c1 ከዛስ a2 x ሲደመር b2y is equals to c2 ነው። ሲስተም ኦፍ ሊኒየር ኢኩዌሽን ተሰጥቶናል ማለት ነው። which one is the following is true ነው የሚለው። which one is the following is true ብሎ ምርጫ አለ። which one is the following is true ነው የሚለው የዚህ based on this ማለት ነው። which one is the following is true ነው የሚለው። ስለዚህ ምን ማለት ነው? እነዚህ ምርጫዎች ከተሰጠን በኋላ ABC ተብሎ ነው የተሰጠን። ስለዚህ ዋናው ትልቁ ነገር ማወቅ ያለባችሁ ነገሮችን ይሄን ካወቃችሁ በኋላ ምርጫውን እንጽፍላችኋለሁ። ዋናው ግን የዚህን ምርጫ ማወቅ ሳይሆን ዋናው የዚህ ሲስተም ኦፍ ሊኒየር ኢኩዌሽን እንዴት ነው ሶልቭ የሚደረገው ነው ወይም ደግሞ እንዴት ነው የሚጻፈው ነው። ለምሳሌ a1 divided by a1 is equals to b1 divided by b2 is equals to c2 divided by c1 ከሆነ ሲስተም ኦፍ ሊኒየር ኢኩዌሽን ስንት ሶሉሽን ሴት አለው ነው ዋናው ትልቁ ነገር ማለት ነው። ምርጫ ልጻፍላችሁ የዚህኛው ኤ ላይ ምንድነው የሚለው? if a1 divided by a2 is equals to c1 divided by c2 the system of linear equation has no solution set ነው የሚለው። ቼክ አድርጉት በደንብ እሺ እናንተ። no solution set ነው የሚለው። b ላይ ደግሞ if ይላል b1 divided by b2 is equals to c1 divided by c2 the system of linear equation have unique solution ይላል። c ላይ ደግሞ a1 if ነው የሚለው። if a1 divided by a2
does not equals to C1 divided by C2 the system of linear equation have infinite many solution የሚላል infinite many solution ነው የሚለው infinite many solution ነው የሚለው ዲ ላይ እንደዚህ ነው የሚለው if ይላል A1 divided by A2 does not equals to B1 divided by B2 system of linear equation have one solution ነው የሚለው has one solution ነው የሚለው ስለዚህ ይሄ ነገር ለማወቅ ግዴታ ማወቅ ያለባችሁ ሶስት ህጎች አሉት ማለት ነው እነዚህ ሶስት ህጎች ካወቃችሁ በኋላ ኔክስት ሲመጣ ወይም ደግሞ በነምበርም ሲመጣ ካልኩሌት ማድረግ ለኛ በጣም ቀላል ነው ሶስት ነገሮችን ነው ማወቅ ማለት ነው አንደኛ ማወቅ ያለባችሁ ሶስት ነገሮችን ነው ማወቅ ያለባችሁ ስለዚህ አንደኛ ላይ ማወቅ ያለባችሁ ምንድነው የሚለው ዋን ሶሉሽን ሴት የሚኖረው ማለት ነው ሲስተም ኦፍ ሊኒየር ኢኩዌሽን ላይ ሁሌ ይሄንን በደንብ ያዙልኝ አንደኛ ዋን ሶሉሽን ሴት የሚኖረው መቼ ነው if A1 divided by A2 does not equals to B1 divided by B2 ነው ማለት ሲስተም ኦፍ ሊኒየር ኢኩዌሽን የትኛው እዚህ ስራውን ኤግዛምፕል ወስደን በደንብ ብናየው this system of linear equation is exactly one solution set ነው የሚኖረው ማለት ነው ተማሪዎች እሺ በደንብ አድርጋችሁ አዳምጡኝ ስለዚህ ይሄ one solution set ነው የሚኖረው መቼ ነው ለምሳሌ እንደዚህ ከሆነ ለምሳሌ system of linear equation one solution set ማለት x እና y አንዳንድ ሶሉሽን ሴት አለው ማለት ነው has one solution set አለው አንድ ሶሉሽን ሴት ብቻ ነው የሚኖረው ማለት ለምሳሌ ይሄን ምሳሌ ብሰጣችሁ ለምሳሌ x ሲደመር 2y = ለምሳሌ 3 እንበልና እንውሰደው ከዛ does not equals to ነው ያልኩት 2x ሲደመር 3y = let 2 እንበልና እንውሰደው ምንም ችግር የለው አሁን ለምሳሌ እዚህ ጋር 3 እንበልና እንውሰደው ምንም እንትን የለው ለምሳሌ the solution set of system of linear equation በጣም ቀላል አድርጌ ላስረዳችሁ ስለዚህ አሁን ምን ማለት ነው ይሄኛው ኮኤፊሺየንት ሲካፈል ለዚህ ኮኤፊሺየንት ለምሳሌ ምን ማለት ነው ይሄ 1 ሲካፈል ለ2 does not equals to 2 ሲካፈል ለ3 ትክክል ነው ስለዚህ ሲስተም ኦፍ ሊኒየር ኢኩዌሽን ዋን ሶሉሽን ሴት ነው የሚለው እስቲ ሶሉሽን ሴቱን እንፈልገው ዋን ሶሉሽን ሴት ካለ በኋላ ሶሉሽን ሴቱን እንዴት ነው የምንፈልገው አብረን ምናየው ነው ሶሉሽን ሴቱን እንፈልገው ስለዚህ ዋን ሶሉሽን ሴት ማለት x አንድ ነው y ሌላ ሶሉሽን ሴት አለው ማለት ነው ስለዚህ ምን ማለት ነው ዲተርሚናንት ፈልገው መጀመሪያ ማለት ነው በዲተርሚናንት ነው በጣም የሚቀለው ዲተርሚናንት ፈልገው አንድን እንጻፈው ኮኤፊሺየንት እዚህ ጋር 2 እንጻፈው 2 እዚህ ጋር ኮኤፊሺየንት 3 ነው ዲተርሚናንቱ እዚህ ጋር ይሄ ሲባዛ በዚህ 3 ሲቀነስ 4 = -1 ነው ዲተርሚናንት እቺን ያዙልኝ ከዛ በኋላስ x = የx ቦታ ሪዛልቱ መተካት ነው የx ቦታ ሪዛልቱ መተካት ዲተርሚናንት ኦፍ 3 የዚህ ቦታ 2 እና ስንት ነው 3 ሲካፈል ለዲተርሚናንት -1 ማለት እዚህ ኳልስ ስንት ነው 9 ሲቀነስ ማለት ነው 6 ሲካፈል ለ-1 እዚህ ኳልስ ስንት ነው የሚሆነው እዚህ ጋር 3 ሲካፈል ለ-1 እዚህ ኳልስ -3 አለቀ ይሄው የx ቫልዩ -3 ነው የy ቫልዩ የx ቫልዩ -3 ከሆነ y ምን ማለት ነው የዚች ቦታ ቀደም 3 ነው የተካውት አሁን ምንድነው የሚተካው የዚች ቦታ እዚች ጋር ያለችው ማለት አሁን እዚች ጋር 3 ነበር የተካውት አይደለ ይሄን ራሱ ነው የምወስደው 1 እና 2 ወስድና ከዛ በኋላ እዚች ጋር ምንድነው የምወስደው የዚህ ቦታ 3 ወስጄ ሲካፈል ለ-1 አረጋለሁ ከዛ በኋላ ምንድነው ክሮስ አረጋው እዚህ ኳልስቱ 3 ሲቀነስ 6 ማለት ነው ሲካፈል ለስንት ነው 3 ሲቀነስ 6 ሲካፈል ለ-1 እዚህ ኳልስቱ ስንት ነው -3 ሲካፈል ለ-1 እዚህ ኳልስቱ 3 ነው ማለት አያችሁት ስለዚህ አሁን የx ቫልዩ እዚህ ጋር -3 ነው አሁን x -3 y 3 ነው ማለት ቼክ ማድረግ ትችላላችሁ አሁን x -3 ማለት x -3 እዚህ አስገቡታው -3 ስናስገባው ስንት ነው የሚሆነው ይሄው -3 ከዛስ 2 times y ማለት y ደግሞ 3 ነው ስንት ነው የሚሆነው 3 ደግሞ በ2 ሲባዛ ሲደመር 6 እዚህ ኳልስ 3 ማለት ስለዚህ 3 እዚህ ኳልስ 3 ነው የሚሆነው እዚች ጋር ብናስገባው ችግር የለውም ማለት ነው ስለዚህ ሩል ነምበር 1 ላይ
A1 divided by A2 difference from B1 has one solution set ነው የሚለው ሌላ ነገር ምንም መስራት አይጠበቅብንም አንድ ሶሉሽን ሴት ይኖረናል ማለት ነው ተማሪዎች ከዛ ሁለተኛ ሩል ላይ ያለው ምንድነው እሱ ሁለተኛ ሩል ላይ ያለው አሁን ምንድነው እሱ in case እዚች ጋር A divided by A2 is equals to B1 divided by B2 is equals to C1 divided by C2 all equal ከሆነ infinite many solution set ነው የሚኖረው infinite many solution set ነው የሚኖረው እዚች ጋር በደንብ ተመልከቱት ይሄው እዚች ጋር infinite many solution set ነው የሚኖረው መቼ የሚለው ብቻ look at አሁን number 2 rule number 2 በደንብ ያዙልኝ ተማሪዎች rule number 2 ላይ A1 divided by A2 እኩል ይሆናል B1 divided by B2 እኩል ይሆናል C1 divided by C2 ከሆነ the system of linear equation has infinite many solution set ማለት solution set ማለት infinite many solution set infinite many በዛ ሰዓት ደግሞ ይኸው ምነግራችሁ ነገር ማለት አሁን ዋናው ሲስተም ኦፍ ሊኒየር ኢኩዌሽን ይሄን ብንወስደው ምንድነው የሚሆነው ዲተርሚናንት ኦፍ አሁን በደንብ ልነግራችሁ የፈለኩት ማለት ነው ዲተርሚናንት ኦፍ a1 a2 b1 b2 is equals to 0 ይሆናል በዛ ሰዓት ደግሞ የኤክስ ቫልዩ ለመስራት ስንለው c1 እና c2 b1 እና b2 is equals to 0 ነው የሚሆነው በዛ ሰዓት ደግሞ y ስንተካው is equals to እዚች ጋር a1 እና a2 ከዛስ c1 እና c2 must be 0 ነው እነዚህ በሙሉ ሶስቱም 0 ከሆነ በዚህ ቼክ ማድረግ እንችላለን system of linear equation is infinite many solution ነው የሚሆነው ማለት በጣም ቀላል ነው ስለዚህ እነዚህ ሶስቶቹ ይሄ ዲተርሚናንት ነው መጀመሪያ ስንፈልገው ከዛ እነዚህ ሶስቱ 0 0 0 0 ከመጣ infinite many solution ብለን ነው የምናልፈው ማለት ለምሳሌ ይሄን ብዙ ኤግዛምፕል መውሰድ እንችላለን ለምሳሌ 2 የቅድሙን እንሰራው ችግር የለውም እዚህ ጋር ምንድነው x ሲደመር 2y is equals to 3 ብንለው ከዛ 2x ሲደመር 4y is equals to 6 ብንለው ለምሳሌ ይሄ infinite many solution set ነው የሚኖረው እንዴት ነው የምታውቀው ትችል ብትሉኝ ይሄን ለምሳሌ ምን ማለት ነው ቼክ ብታረጉት አንድ ሲካፈል እዚች ጋር ያለችው 2 እኩል ይሆናል 2 ሲካፈል ለ4 እኩል ይሆናል 3 ሲካፈል ለ6 ማለት ነው እዚህ ኳልስቱ ይሄ ሪዛልት 1/2 0.5 ነው የሚሆነው ለሁሉም በዛ ሰዓት ምንድነው የምናልፈው infinite many solution ብለን እናልፋለን ማለት ነው ስለዚህ በጣም ቀላል ነው ማለት ነው the system of linear equation ውስጥ solution set ያለው አንደኛ ይሄ ሌላ ምንድነው እሱ ሶስተኛና የመጨረሻው ማወቅ ያለባችሁ ማለት ነው ሶሉሽን ሴት እንዴት ነው የሚኖረው ነው ለምሳሌ ይሄ ደግሞ a1 ሲካፈል ለa2 እኩል ይሆናል b1 ሲካፈል ለb2 does not equals to c1 divided by c2 the system of linear equation has no solution set ዲተርሚናንቱ በዚህ ሰዓት ዲተርሚናንቱ ብቻ 0 ይሆናል ማለት ነው ዲተርሚናንቱ ይሄ ብቻ 0 ይሆናል ይሄ ሁለቱ 0 አይሆንም ማለት ምንድነው እሱ any number over determinant 0 ማለት does not exist ነው ስለዚህ solution set የለውም ደግሞ has no solution set ነው በዚህ ሰዓት has no solution set ማለት ነው the system has no solution set ማለት ነው solution set የለውም ማለት በዚህ ሰዓት does not equals to ይሄ ማለት ምን ማለት ነው a1 divided by a2 does not equals to c1 divided by c2 ማለት ወይም ደግሞ b1 divided by b2 does not equals to what c1 divided by c2 ነው የሚሆነው ማለት ነው በሌላ ቋንቋ ማለት ስለዚህ a1 እና ይሄ እኩል ማለት ነው a1 divided by a2 does not equals ስለዚህ ወደ solution set እንግባ ይሄ ተውት ሌሎቹ ከዛ በኋላ ለምሳሌ ተመልከቱ ይሄ ለምሳሌ a1 divided by a2 equals to c1 over c2 no solution set ነው ያለው ቀደም እዛች ጋር ምንድነው no solution set አይደል ይሄኛ ሲካፈል ይሄ እኩል ሆኖ infinite many solution set ነው የሚለው rule number 2 ላይ ነው ያለው ይሄ ይኸውላችሁ a1 divided by a2 is equals to c1 over c2 has infinite many solution set ነው የሚለው አይደለም ምንድነው የሚለው infinite many solution set ነው የሚለው እንጂ no solution set አይሆንም ማለት ነው እዚች ጋር ስለዚህ ይሄኛው እኩል ነው unique solution set infinite many solution set ነው infinite many solution set ነው does not equals to infinite many solution set ነው ስለዚህ no solution set ነው የሚሆነው እንጂ infinite አይደለም የሚሆነው እዚህ ጋር አያችሁት
ኖ ሶሉሽን ሴት ነው የሚሆነው። ስለዚህ ምንድነው እዚህ ጋር ያለው a1 divided by a2 does not equals to b1 divided by b2 has one solution set ነው የሚለው። ቀደም one solution set ያያችሁት ግን ኖ one solution set ያያችሁት ሩል ነምበር 1 ላይ ማለት። ስለዚህ መልሱ ዲ ነው የሚሆነው ማለት ነው። አራተኛ በደንብ እንደዚህ ካየን በኋላ አምስተኛ ካየን በኋላ የዛሬውን በዚህ እናጠቃልለን። ፓርት 2 ደግሞ እለቅላችኋለሁ ማለት ነው። ይሄ ፓርት 1 ነው ማለት ነው። ይሄ ፓርት 1 ነው። ስለዚህ ግዴታ ምን ማየት አለብን? አምስተኛ ማየት አለብን ማለት ነው። ይሄ አራተኛ ጥያቄያችን ኢንትራንስ ኤግዛም 2017 ማለት ነው። ኢንትራንስ ኤግዛም 2017 ማለት ነው። አሁን ደግሞ ወደ አምስተኛ ስንሄድ ኳድራቲክ ነው። ስለ ኳድራቲክ እንግዲህ የተወሰነ ነገር ልንገራችሁ በደንብ አድርጌ ማለት ነው። ምንድነው የሚለው if ስለ ሩት ነው if one of the following or one of the root of the equation 2x square minus 8x ሲደመር k is equals to 0 x side the other root the other by 2, then what is the value of k ነው የሚለው value of k ነው የሚለው። እሺ በደንብ አድርጋችሁ ማዳመጥ። አሁን ከመልሱ አይደለም በዛ ዙሪያ ያሉትን ነገሮችን በደንብ ማወቅ ያለብን ማለት ነው። በደንብ ማወቅ ያለብን ለዛ ይሄንን ለመስራት ግዴታ ደግሞ ኳድራቲክ ማወቅ ያስፈልጋል። ኳድራቲክ ካወቅን በጣም ቀላል ነው ማለት ነው። ምን ነበረ አሁን ኳድራቲክ የምንለው ራሱ ዋናው ትልቁ ነገር ኳድራቲክ ስንለው ዲግሪ 2 ማለት ነው። ዲግሪ 1 ሊነር ነው አይደለም? the highest degree is ዲግሪ 2 ከሆነ ኳድራቲክ ነው። highest degree 1 ከሆነ ሊነር ነው። ሃይስት ዲግሪ 3 ከሆነ ፖሊኖሚያል ፋንክሽን ነው የሚሆነው ማለት ነው። ስለዚህ ምንድነው እሱ ዲግሪ 3 ኪዩቢክ እያለ ነው የምንሄደው። ስለዚህ ምን ማለት ነው? ዋናው ፈርስት ላይ ምን ax ስኩዌር ሲደመር bx ሲደመር c is equals to 0 ማለት ይሄ ምንድነው እሱ ኳድራቲክ ኢኩዌሽን ነው ማለት ነው። ኳድራቲክ ኢኩዌሽን ነው ማለት ዋናው ይሄኛው ምንድነው እሱ ኳድራቲክ ኢኩዌሽን ነው ማለት ነው። እንግዲህ ይሄ ኳድራቲክ ኢኩዌሽን እስከሆነ ድረስ ይሄ ኳድራቲክ ኢኩዌሽን ብለን ካለፍን በኋላ ምንድነው እሱ ሶሉሽን ሴት ኦፍ ኳድራቲክ ብለን ነው ሩት ነው ማለት ነው። ይሄ ኳድራቲክ ምንድነው ማይነስ b ፕላስ ኦር ማይነስ ስኩዌር ሩት ኦፍ ምንም b ስኩዌር ማይነስ 4ac ዲቫይድድ ባይ ዋት 2a ማለት ነው። ምን ማለት ነው? ይሄ ሩት 1 እና ሩት 2 ብለን እንወስደው። ለምሳሌ ሩት 1 ላይ ወይም ሶሉሽን ሴት ነምበር 1 ላይ x1 ላይ ማለት ነው ስንት ነው? ማይነስ b ሲደመር ስኩዌር ሩት ኦፍ ምን b ስኩዌር ማይነስ 4ac ሲካፈል ለ2a እንበልና እንወስደው። ከዛስ ሩት 2 ደግሞ ወይም ሶሉሽን ሴት ኦፍ ዘ ሰከንድ ብለን እንወስደው። ስኩዌር ሩት ኦፍ ምንድነው እሱ ማይነስ b እንበልና እንወስደው። ማይነስ b ፕላስ ኦር ማይነስ ማይነስ ብቻ ማይነስ ስኩዌር ሩት ኦፍ ምንድነው እሱ b ስኩዌር ማይነስ 4ac ሲካፈል ለ2a ማለት ነው። አሁን እንግዲህ ይሄ ሩት 1 ነው፣ ይሄ ሩት 2 ነው ማለት ነው። አሁን ምንድነው ያለኝ እዚች ጋር the other root is by 2 ነው የሚለው excited by 2 ነው ማለት ሩት 1 is equals to 2 plus ሩት 2 ማለት ነው። ይሄንን ብቻ ያዙልኝ። ይሄ ጊቭን ነው ከላይ የተሰጠኝ ማለት ነው። ምን ማለት ነው? አሁን ሩቶቹ ሲደመር ምን ይሰጠናል ነው ማለት ነው። እና ሩቶቹ ሲባዛ ምን ይሰጠናል? ለምሳሌ እዚች ጋር ተመልከቱ።
r1 ሲደመር r2 ምን ይሰጣናል? ዋናው r1 ሲደመር r2 ማለት √1 ሲደመር √2 ማለት ነው። √1 ሲደመር √2 ማለት እንደምረው እስቲ እቺን እንደምረው ማይነስ b ሲደመር ስኩዌር ሩት ኦፍ ምንድነው እሱ b ስኩዌር ማይነስ 4ac ሲካፈል ለ2a ሲደመር √2 ማለት ደግሞ ማይነስ b ማይነስ ስኩዌር ሩት ኦፍ ምን b ስኩዌር ማይነስ 4ac ሲካፈል ለ2a ማለት ነው። ኤልሲኤም ናቸው ተመሳሳይ ነው አይደለም? ይሄ ተመሳሳይ እስከሆነ ድረስ ምንድነው የምንወስደው? ይሄው ምንድነው የምንለው r1 ሲደመር r2 ምንድነው 2a እንወስድና ከዛ እንደዚህ 2a ለ2a አንድ ነው 2a ለ2a አንድ ስለሆነ ማለት ስንት ነው? ማይነስ b ሲደመር ስኩዌር ሩት ኦፍ ምንድነው እሱ b ስኩዌር ማይነስ 4ac ሲቀነስ b ሲቀነስ ስኩዌር ሩት ኦፍ ምንድነው እሱ b ስኩዌር ማይነስ 4ac ማለት ይሄው እዚች ጋር ያለችው ማይነስ ነች፣ እዚች ጋር ያለችው ፕላስ ነች። ማይነስ እና ፕላስ ይጠፋፋል ማለት ነው። ተመሳሳይ ራዲካል እንዳለው ስለዚህ ይሄኛው በዚህኛው ይጠፋል። ይሄ ማይነስ ይሄኛው ፕላስ ስለሆነ ማለት ነው። ከዛ ምንድነው እሱ ሪዛልቱ የሚቀረው ምንድነው የሚቀረው? r1 ሲደመር r2 ማለት እዚህ ኳለስቱ ማይነስ b ይሄው ማይነስ b እዚች ጋር አለ፣ ማይነስ b እዚች ጋር አለ፣ ማይነስ b 2a ነው የሚሆነው። ስለዚህ r1 ሲደመር r2 ማለት እዚህ ኳለስቱ ማይነስ 2b ሲካፈል ለ2a ማለት ነው። እሺ 2 በ2 አይጠፋ። ከዛስ r1 ሲደመር r2 ማለት እዚህ ኳለስቱ ማይነስ b ሲካፈል ለa ነው የሚሆነው ማለት ነው። ስለዚህ ሩቶቹ ሲደመሩ ይሄ ነው ማለት ነው። አያችሁት? በጣም ቀላል። ሲባዙስ ምንድነው የሚሆነው? እስቲ ሲባዙ ምንድነው የሚሆነው? ለምሳሌ እኔ ያልኳችሁ አሁን ሲደመሩ ይሄን ያዙልኝ። r1 ሲባዛ በr2 ማለት ምን ይሄኛው ሲባዛ በዚህኛው ማለት ባይኖሚያል ፕሮዳክት ባይኖሚያል ወይም ደግሞ ተርም አንድ ተርም ሲባዛ በሁለተኛ ተርም። ስለዚህ ይሄኛው ሲባዛ በዚህኛው ለምሳሌ ይሄ ሲባዛ በዚህ ይሄ ሲባዛ በዚህ ይሄ ሲባዛ በዚህ ይሄ ሲባዛ በዚህ አለቀ። ከዛ ይሄ ሲባዛ በዚህ ነው የሚሆነው ማለት ነው። ሪዛልቱ ቼክ አድርጉት። ሪዛልቱ c ዲቫይድድ ባይ a ብቻ ነው የሚቀረው ማለት ነው። ይሄንን በደንብ ያከበብኩትን በደንብ ያዙልኝ። እቺ ማለት ስለሚጠቅመን ነው። ስለዚህ ሩቶቹ ሲደመር ይሄ ነው የሚሆነው፣ ሲደማመር ይሄና ይሄ ሪዛልት ነው የሚሆነው ማለት። ስለዚህ አሁን ምንድነው የምናደርገው? አንደኛው ሩት በሁለት ይበልጣል ብያለሁ አይደለ? ስለዚህ አሁን በዚህ ወደዚህ እንምጣ r1 እና r2 እናገኝ መጀመሪያ። ስለዚህ r1 ሲደመር r2 እዚህ ኳልስቱ ማይነስ b ኦቨር a ነው። ስለዚህ r1 ማለት ምን ማለት ነው? 2 ፕላስ r2 ይሄው r1 ማለት ሲደመር r2 እኩል ይሆናል ማይነስ b። ይሄው ማይነስ b ማለት ደግሞ እዛች ጋር ሪዛልቱ ነው። b ማለት x ኮኤፊሺየንት ነው። ማይነስ ነች፣ ይሄው ማይነስ 8 ነች። ማይነስ ብራኬት ማይነስ 8 ሲካፈል ለa ማለት ነው። ለa ማለት a ደግሞ 2 ነች ማለት ነው። ለ2 እናካፍሉ። ስለዚህ ምን ማለት ነው? 2 ሲደመር 2r2 ማለት ነው። r1 እና r2 ማለት 2r2 ነው የሚሆነው። እዚህ ኳልስቱ ማይነስ ፕላስ ነው የሚሆነው። ከዛ 8 ሲካፈል ለ2 ስንት ነው? 4 ነው የሚሆነው ማለት ነው። ሪዛልቱ ምንድነው እሱ? 2r2 እዚህ ኳልስቱ 2 ነው የሚሆነው። ስለዚህ r2 ማለት ስንት ነው ማለት ነው? 1 ነው ማለት። r2 1 ከሆነ እዚች ጋር እንምጣ። r2 እዚህ ኳልስቱ 1 ነው። ዋት አባውት r1 እዚህ ኳልስቱ 2 ሲደመር 1 ማለት ነው። r1 እዚህ ኳልስቱ 3 ነው ማለት አለቀ። አሁን ሁለቱን ያዙልኝ። ከዛ ፕሮዳክቱን እዚች ጋር ነው ለማግኘት ነው ይሄርን ያለው። ስለዚህ ምን ማለት ነው? r1 ሲባዛ r2 እዚህ ኳልስቱ c ኦቨር a ብያለሁ አይደለም? r1 ስንት ነው? 3 ነው። ይሄው ሲባዛ r2 ደግሞ ስንት ነው? 1 ነው። እኩል ይሆናል c ደግሞ ምንድነች? ይሄው k ነች ማለት ኮንስታንት ነች። k ምንድነው? k እንላለን። ሲካፈል a ማለት ስንት ነች? እዚህ ጋር 2 ነች። ከዛ ስንት ነው የሚሆነው? 3 = k ሲካፈል ለ2 ማለት ነው። እዚህ ጋር እንዳለ ክሪስ ክሮስ በመናረግበት ሰዓት k = 6 ነው የሚሆነው ማለት ነው። በጣም አመሰግናለሁ። እቺ ስንተኛ ማለት ነው? መልሱ ኤ ላይ ያለው ማለት ነው። እና ተማሪዎች በደንብ አድርጎ ይሄንና ይሄን የመሳሰሉት ማለት ነው ይሄንና ይሄን የመሳሰሉት በደንብ አድርጋችሁ እናንተ መስራት አለባችሁ። እኔ አንድን ጥያቄ ስሰራ እዛ ያለው ጥያቄ መሰርቼ ማውጣት ሳይሆን በዛ ዙሪያ ያሉትን በደንብ ስለማብራራ እቺን ቪዲዮ ላይክ ሼር በማድረግ ከኔ ጋር ሁኑ። በጣም ነው የማመሰግናችሁ። ኔክስት ደግሞ ከ6 ፓርት 2 ማለት ነው ከ6 እስከ 12
ስለ ሴትም ነው በደንብ አድርጎ ነው ስለ ኳድራቲክ ስለ ምናምን ብዙ ነገሮች አሉት ቶፒኮቹ ከስር ያሉት እያብራራው ነው ማስረዳችሁ ስለዚህ ቺን በደንብ አድርጋችሁ እዩትና ቀላል ነውና አመሰግናለሁ መልካም ቀን ይሁንላችሁ ታንክ ዩ እሺ ተማሪዎች